ሰላም ሰላም የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንግዲህ እንኳን ደስ አላችሁ ለመላው ኳስ አፍቃሪዎች በሙሉ። እንግዲህ ቤታችን ቲቪ የሌለን ወይም ደግሞ ምቹ አልሆነ ቦታ አለንበት ቦታ ላይ ኳስ ማየት የምንፈልግ ሰዎች ከዚህ በፊት እንግዲህ ያሲን ቲቪ የሚባለው አፕ ደህና ሲያስጠቅም የቆየ መሆኑ ይታወቃል። አሁንም ያሲን ቲቪ አለ። ቢሆንም ግን ከያሲን ቲቪ የተሻለ እና በደካማ ኢንተርኔት ፈጣን አገልግሎት ማግኘት የምትችሉበትን አፕ ነው ዛሬ ላስተዋውቃችሁ የፈለኩት። ይህ አፕ እንግዲህ እኔ የመጀመሪያው አይደለሁም በቴሌግራም በተለያዩ ሚዲያዎች ሲዘዋወር የቆየ ነው። ለማንኛውም እንግዲህ ያወቁትን ማሳወቅ መልካምነት ነው ብዬ ስላሰብኩ ነው እንግዲህ ይህን ቪዲዮ ለመስራት የተገደድኩት። በመጀመሪያ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም የሚለውን ምልክቱን በመጫን ብታግዙኝ፣ ሰብስክራይብ ብታደርጉኝ ለእኔ 1000 መነቃቃት ነው። ቀጥታ እንግዲህ አፕሊኬሽኑን ለማውረድ ወደ ክሮማችን ውስጥ እንገባለን ማለት ነው። ክሮም የሚባለው እንግዲህ ይሄ ነው። አፕሊኬሽኑም በደንብ የምታውቁት ከሆነ ክሮማችን ውስጥ ከገባን በኋላ እንደዚህ ኦኬ እንለዋለን። ከዛ ሰርች በተኗ ላይ በመግባት CRCFY ብለን እንጽፋለን ማለት ነው። ኦልሬዲ እኔ ጋር ስለጻፍኩት መጻፍ አያስፈልገኝም። እንደምታዩት ነው እንግዲህ እዚህ ጋር ተጽፏል። በዚህ መልኩ ትጽፉና ሰርች ታደርጉታላችሁ ማለት ነው። ሰርች ስታደርጉት ሰርች በተኑን ስትጫኑ በዚህ መልኩ አፕሊኬሽኖቹ ይመጣል። በፈለጋችሁት መርጣችሁ እንደውም ኒው ቨርዥኑን ብታወርዱት አዲሱን ማለት ነው አፕዴት የተደረገውን ብታወርዱ ይበልጥ ተጠቃሚዎች ናችሁ ብዬ አስባለሁ። እንግዲህ በሌላ ቪዲዮ በሌላ ጥሩ ቪዲዮዎች እና በጠቃሚ ቪዲዮዎች የምንገናኝ ይሆናል። የዛሬ ፕሮግራማችንን በዚህ ዘጋን። ቤተሰብ ሰብስክራይብ ማድረግ አትርሱ። ሼር ኮፕ ሊንክ አድርጉ። አመሰግናለሁ።